ዞሮ እድሜ ልክሽን ቆመሽ መቅረት ማትፈልጊ ከሆነ እባክሽን አንቺ የምትፈልጊው ነገር ምንድነው? መልኩ የሚያምር ወንድ ነው? ሀብታም ወንድ ነው? ቁመና ያለው ወንድ ነው? ባል ነው? ዘር መተካት ምንድነው የምትፈልጊው? ወዳጄ የምትፈልገው ምንድነው? ሚስት ነው? ቆንጆ ሴት ነው? ምንድነው የምትፈልገው? የምትፈልገው ነገር በደንብ ለይልኝ። እኔ እንደ ሙያተኛ አንድ ነገር ንገረኝ ብትለኝ ለየትኛው ንጉስ የምትመች ሴት ኢትዮጵያ ውስጥ እኔ ትልቅ ባለስልጣናት ትልቅ ባለሀብቶችና ትልቅ ሰዎች ያገቧትን ሴት ነገር በጣም ታማኝ ሴት፣ ጥሩ አመለካከት ያላት፣ ከዛ ራእያቸውን የምትደግፍ ሶስቱን ነገር ያላት ሴት የእውነት ሚስት ናት። ለንጉስ መሆን ትችላለች። አንተ ከፊት ስትዋጋ ከኋላ ደጀንህን ክብርህን የማስጠበቅ ይሄ ግዛትህን ታስጠብቅላለች። አንተ ብትሞት የሞትክለትን ነገር ጠብቃ ትቀጥላለች። እነዚህ ነገር የሌላት ሴት ግን ገና ሴትነት ደረጃ አልደረሰችም። 40 ዓመትም ትሁን 30 ዓመትም ትሁን 35 ዓመትም ትሁን የምትሆነው ሰው አለ። ለሆነ ሰው ትሆናለች። እኔ ጀግና ነኝ፣ ትልቅ ህልም አለኝ፣ በጣም ጠንካራ ሰው ነኝ፣ ሃይማኖት አለኝ፣ ባህል አለኝ፣ ሀገር አለኝ፣ በጣም ትልቅ ኃላፊነት አለብኝ ብለህ የምትል ባለሀብትም ዲፕሎማትም ትልቅም ሰው ማግባት ከፈለክ ከሴት ራእይዋን፣ አመለካከቷን፣ ታማኝነቷን፣ ያንተን ዓላማ መደገፏን በደንብ አጥና። እቺ ሴት ጠንካራ ሴት ናት። ለምን መሰለ? ፊቷ ላይ ተንጠለጠለ ነገር ከሆነ ያለክ ይሄ ፊቷ ይጠፋል። ፊቷ ሲጠፋ አንተ ትጠላታለህ። አንተ ስትጠላት ደግሞ አንተን ድምጥ ማጠን ታጠፋለች። ምክንያቱም እየተጠላች መኖር ሴት ልጅ መታገስ አትችልም። የማትወደድበት የማትፈለግበት ቦታ ላይ መኖር አትችልም። አንተ ያ ነገር ሲጠፋ አንተ ጋር ያለው ነገር ስለሚጠፋ፣ አንተ ጋር ያለው ሲጠፋ ደግሞ ያኖራት አንተ ጋር ያለው ስለሆነ አንተ ድራሽ መጥፋት አይቀርም። ዞሮ እኔ ሴቶች ልብ ግዙና እነዚህን መሰረታዊ ነገሮች ይኑሩሽ። ባለቤትሽን እንደ ባልነት ራስነቱን ካልተቀበልሽ መቼም ሚስቱ ልትሆኝለት አትችይም። ራስነትህን የማትቀበል ሴት መቼም ቢሆን ሴት አትሆንም፣ መቼም ሚስት አትሆንም። ልንገርክ፣ እደግምልሃለሁ፣ ራስነትህን የማትቀበል ሴት መቼም ቢሆን ያንተ ሚስት መሆን አትችልም። ብትሆንም ለተወሰነ ጊዜ ነው። ከሆነ ጊዜ በኋላ መበጣበጥ ይመጣል። ለምን? ያንተን ራስነት አምና ስለማትቀበል። ሴቶች ግን ማግባት የምትፈልጉት ወንድ ካለ የእውነት ባለትዳር ሴት መሆን የምትፈልጊ ከሆነ ወደ ሰው ለመቀላቀል ሞክሪ። ራሷን የሆነ ተራራ ላይ ሰቅላ በቃ ልብስ ካልለበሰ መኪና ካልነዳ እንዲህ ካልሆነ ብላ ራሷን ከሰው ነጥላ የሆነ ፕላኔት ላይ ነው ያለችው። ዝቅ አላለችም። ዝቅ ብለሽ እኮ ምትዩ ነገር ይዘሽ እኮ ከፍ ማለት ትችያለሽ። ወንዱም አንተ ሚስት ያለችው ህዝብ መካከል ሰው መካከል አንተ ራስን ሰቅለ የሆነ መኪና ውስጥ ታሽገ እዛ የሆነ ቦታ ላይ ሚስት ያለችው የሆነ ቦታ አንተ ያለ ሆነ የሆነ ቦታ ቤት በኩል ትገናኛል። ድልድይ መኖር አለበት። ኦፍ ኮርስ ምንም ጥያቄ የለውም። ነገር ግን የግድ ያንን ድልድይ መስራት ይጠበቅባል አይጠበቅብም? አንዳንዴ መሄድ በሚገባ መንገድ ወደምትፈልገው ነገር ሄደክ ያንን ነገር ወደ ራስ ማምጣት አለብን። ድልድይም በለኝ በባህርም በለኝ ድልድዩን ራስ ገንብተህ በተገነባ ድልድይም በለኝ በሰውም በምንም በለኝ ብቻ ቤትም በኩል ይሁን አንተ ወደምትፈልገው ነገር ሄደ የምትፈልገውን ነገር ወደ ራስ ማምጣት አለብን። ሴት ልጅም ከሆነሽ ቆመሽ እንዳትቀሪ የምትፈልጊ ከሆነ ፕሊስ እባክሽን፣ በጣም በዓለማችን በሚሊዮን ሴቶች የሚቆጠሩ ሴቶች ያገቡት ወደ ሰው መካከል ሄደው የሚፈልጉት ከሰው ጋር ተመሳስለው እንደ ቀድሞ ይሄ ግርግዳ በአንቺና በወንዶቹ መካከል ሰፊ የካልቸር ልዩነት፣ አንቺ የውጭ ሀገር ሴት ባለቤትሽ የሀገር ውስጥ የገበሬ ልጅ በቃ ሰፊ ይሄ ካልታረቀ እድሜያችሁ